አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አለው አልহামዱሊላህ። ኢንሻአላህ ዛሬ ይዤላችሁ የመጣሁት ቦታን ይሄን የምትመለከቱትን ቦታ ነው ማለት ነው። እና ኢንሻአላህ ይዤላችሁ የመጣሁት እንግዲህ ከአምባሰል ጭስ አባሊማ ከሚገኝ ቦታ ነውና እንደምትመለከቱት እንግዲህ ይሄ ቦታ በጅምር በዚህ ልክ መሰረቱ ተሰርቶ በዚህ ልክ ቆሟል። ስለዚህ ይሄን ቦታ ነው ማለት ነው የሚሸጠው እና እንግዲህ መግዛት ለሚፈልግ ሁሉ ነገር እንደምትመለከቱት በጎረቤትም በምንም ተሰርቷል። እንግዲህ አንዳንድ እንደዚህ አይነት ቦታዎች ናቸው የቀሩት። ስለዚህ በጣም ሀሪፍ ቦታ ሀሪፍ አካባቢ ላይ ነው ይዤላችሁ የመጣሁትና እንደምትመለከቷቸው ጎረቤቶች ምናምን እንደዚህ ተሰርቷል። ስለዚህ ይሄን ቦታ ነው ዛሬ ይዤላችሁ የመጣሁት እና ውዶች እንግዲህ ሀሪፍ ቦታ ላይ ሀሪፍ አቀማመጥ ላይ ነው ያለው። ይሄ ከመጀርባ የምትመለከቱት መንገዱ ነው። ይሄ ደግሞ ይሄ ቅጠሉ ምናምን ያለበት ደግሞ ለኩሽና መስሪያ ምናምን የሚሆን ትርፍ ቦታ ነው ማለት ነው። ስለዚህ በዚህ ልክ ውሃ ልኩ ተሰርቶ መሰረቱ ወጥቶ በዚህ ልክ ቆሟል ማለት ነው። በተለይ ብሎኬት ምናምን ለሚሰራ ሰው ያው መሰረቱ ከታች ተነስቶለታል። የተወሰኑ ነገሮች ነው የሚቀረው ያንን እንግዲህ ማስተካከል ነው ማለት ነው። እና ውዶች ዛሬ ይዤላችሁ የመጣሁት በዚህ ልክ ነው። ያው ከዚሁ ጋር ታይቶ በነገራችን ላይ የተለያዩ ቦታዎች በእጅ ያሉ ቤት ያልተሰራበት እንደዚሁም ቤት ተሰርቶ ደግሞ በግርፍ ሆኖ እንደዚሁም ደግሞ አንዳንድ ደግሞ ግርፍም ሳይሆን ደግሞ ጭቃው ሁሉ ተመርጎ እንደዚሁ ደግሞ የተሰሩ ቤቶች አሉ። ከዛም ደግሞ በተረፈ ደግሞ ግርፍ የሆኑና በር ምናምን ያልተገጠመ የተለያዩ ብቻ በፈለጋችሁት አይነት እጅ ላይ ያሉ። ስለዚህ የምትፈልጉትን አይነት እንግዲህ ምርጫችሁን እናንተ ይሄ የምትሉትን ነገር ታቀርቡልኛላችሁ እኔም በቻልኩት ኢንሻአላህ አቀርብላችኋለሁ ማለት ነው። ስለዚህ ከናንተ ብቻ የሚጠበቀው በደንብ ያለውን ጥያቄ መጠየቅ ምን ላይ ነው የት ላይ ነው ዋጋ ስንት ነው ምናምን ለሚለው ደግሞ ያው ከስር ኮሜንት ላይ አስቀምጥላችኋለሁ ስልኬን ዋትስአፕ ቴሌግራም ኢሞ በተለያዩ በመገኝበት ነገሮች ማግኘት ትችላላችሁ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ይሄንን ቦታ ነው በነገራችን ላይ። ስለዚህ ያው ሀሪፍ ነው ተፈላጊና ምርጥ እንግዲህ ሀሪፍ የሚባል ቦታ ነው። ስለዚህ ይሄን ይመስላል በነገራችን ላይ ይዤላችሁ መጣው ብዙውን አስተማማኝ የሆነ ህጋዊ የሆነ ካርታና ፕላን ያለው እውቅና ያለውን ነገር ነው። የሚያስፈልገውን ነገር ሁሉ ማቅረብ የሚችሉትን ባለቦታዎች ነው ይዤላችሁ የምመጣው። ስለዚህ ይሄንን ነው ይዤላችሁ የመጣሁት። በደንብ አስተካክላችሁ ማየት ትችላላችሁ። እንደነገርኳችሁ ደግሞ ለበለጠ መረጃ በውስጥ መጠየቅ ትችላላችሁ አናግሩኝ ማለት ነው። እና የተለያዩ እንግዲህ ቦታዎችን ቤቶችን የምትፈልጉ ካላችሁ በዚሁ አጋጣሚ አቀርብላችኋለሁኝ። ስለዚህ ላይክ በማድረግ ጀምሩ ቫይራል እንዲወጣ ላይክ አድርጉ እና በዚህ ልክ ይሆናል ማለት ነው። እና ከዚሁ ጋር ተያይዞ እንግዲህ አክሲዮን መግዛት መደራጀት ምናምን ለምትፈልጉ ኢንሻአላህ በፈለጋችሁት አይነት አቀርብላችኋለሁ አለ። ያው ማናገር ብቻ ነው። ስለዚህ አክሲዮን አሁን ሀይቅ ደሴ ምናምን አሉ በእጄ ላይ አክሲዮን መደራጀት መግባት ምናምን ለምትፈልጉ ህጋዊ የሆነ እውቅና ያሉት የተደራጁ እንደዚህ ጅምር የሆኑ ቤቶች አሁን ህንጻዎች ምናምን ጅምር የሆኑ አሉ 70 80 ምናምን ሰዎች ተደራጅተው የጀመሩት እስከ 100 ሰዎች እና በዛ ልክም እጄ ላይ ያሉ አሁን እነዚህ በግለሰብ ደረጃ የምትገዙ ከሆነ እንግዲህ ዛሬ ይዤላችሁ የመጣሁት ይሄንን ቦታ ይሆናል ማለት ነው። እና በዚሁ አጋጣሚ እንግዲህ ቤተሰብ ያልሆናችሁ ቤተሰብ በመሆን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ እንደተለመደው ኮሜንት እና ላይክ ሼር በማድረግ ሀሳብና አስተያየታችሁን ስጡ። እንግዲህ እዚህ ቤት ይሄንን ቪዲዮ የምታዩ ሁላችሁም በቻላችሁ ሰብስክራይብ በማድረግ እንግዲህ ተደራሽነቱን ከፍ አድርጉልኝ ማለት ነው። ያው እጅግ አድርጌ አመሰግናለሁ ቪዲዮውን እስከመጨረሻው ስለተመለከታችሁ። እና ውዶች ለዛሬ ይዤላችሁ የመጣሁት ይሄንን ቪዲዮ ነው። ያው የእናንተ ማበረታታት ነው እንጂ እኔ በፈለጋችሁት አይነት ይዤላችሁ እመጣለሁ። ብዙ ቦታዎች እጄ ላይ ያሉ ማለት ነው። ስለዚህ ይሄን ይመስላል። በዚህ ልክ አናግሩኝ።